ልጆቻችንን ይዘን እንግድነት ስንሄድ አንዳንድ ጊዜ ልጆቻችን የሚያደርጉት ነገር በጣም ያሳቅቀናል እና ምን ብለን ማስረዳት እንዳለብን ራሱ አናውቅም። እቤት ስንመጣ ምን ሆናችሁ ነው እናንተ እንደዚህ የምታደርጉት? ምን ይሻላችኋል? ምናምን ብለን እንቆጣለን እና ልጆቹ በሚገባ ማስረዳት አንችልም። ልጆቻችን ግን ከምንም በላይ እንደዚህ አይነት ነገሮችን በምሳሌ በተረት ስንነግራቸው ይረዱናል። እና አርብ ማቀርበው የልጆች ተረት ላይ ጦጣና ዝንጀሮ በሚል ርዕስ ያንን በተመለከተ ጥሩ ታሪክ አቀርብላችኋለሁ። እንግዲህ ከፈለጋችሁ ልጆቻችሁን አሳዩዋቸው፣ አለበለዚያ ደግሞ እናንተ ተረቱን ሰምታችሁ ልትነግሯቸው ትችላላችሁ። ከዛ በኋላ ልትወያዩበት ትችላላችሁ። እንግዲህ ይጠቅማል ብዬ አስባለሁኝ። አርብ የማቀርበው ተረት ላይ ነው የሚሆነው። ተረቱንም እናንተ ካያችሁት በኋላ ሌላም አርብ ከዛ በፊት ያቀረብኳቸው ተረቶች አሉ በተለያዩ ርዕሶች ላይ እውነተኝነት በተመለከተ ሊሆን ይችላል። ሌላም እሱ እንድትመለከቱ ጋብዛችኋለሁ። እንግዲህ እነዚህ ተረቶች ምንድን ነው የሚሆኑት? ልጆቻችን በተረት መልክ የምንሰጣቸው ነገር የምንነግራቸው ነገር ሁሌ የሚያስታውሱት ነገር ነው እና እንደ ጦጣዋ እንዳልሆን ወይ እንደዚህ እንዳልሆን እያሉ ያንን ነገር ልባቸው ያስቀምጡታል እና እኛም ለመምከር ይመችናል። ስለዚህ ተረቶችን ልጆቻችን በማውራት ማንፈልገውን አላስፈላጊ ነው ብለን የምንለውን ባህሪ ራሱ እንዲያቆሙ ይረዳቸዋል።